ሰላም ዶክተር ኃይሉ እባላለሁኝ። ህፃን ከተወለደ በኋላ እናቶች ወይም ቤተሰብ ብዙ የሚያሳስባቸው ነገሮች ይኖራሉ። እነዚህ የሚያሳስቧቸው ነገሮች በእርግጥም አሳሳቢ ሊሆኑ ይችላሉ። አንዳንዶቹ ብዙም የማያሳስቡ ሊሆኑ ይችላሉ። ሌላው በሂደት እንነጋገርበታለን። ለዛሬ ግን አሳሳቢ ያልሆኑት ነገሮች ላይ ትኩረት እናደርጋለን ማለት ነው። የመጀመሪያው ማዛጋት። አንድ ህፃን የሚያዛጋው ወይ እንቅልፍ ሊተኛ ወይንም ከእንቅልፍ ሲነቃ ነቃ ለማለት ሊያዛጋ ይችላል። ይሄ ማዛጋት የተለመደ ኖርማል ነው። ነገር ግን እናቶች አንዳንዴ አፋቸውን እንዳይለጠጥ በጎንና ጎን ሊደግፉ ይችላሉ። ይሄ አፍ የራሱ የቻለ የፕላስቲክነት ጸባይ ስላለው ምንም ይለጠጣል ብሎ ማሰብ አያስፈልግም። ሌላው ደግሞ ማስነጠስ ነው። ማስነጠስ የሚሆነው አፍንጫ ውስጥ አንድ ነገር ሲኖር ነው፣ ወይም ብናኝ ወይም ሲቆረቆራቸው ወይም ጉንፋን ሲኖራቸው ወይም ፈሳሽ ሲኖራቸው ሊሆን ስለሚችል እና ሰውነት ደግሞ የመከላከያ ዘዴም ስለሆነ ኖርማል ነው። በማስነጠሱ ምንም ማሰብ አያስፈልግም ማለት ነው። ሌላ ደግሞ ሲጠቡ ድምፅ ማሰማት፣ በተለይ ይሄ ድምፅ ማሰማት ትንንሽ የሆኑት ላይ ይበዛል ማለት ነው። ይህንን ድምፅ የሚከሰተው ሲጠቡ ሶስት ነገሮች ነው የሚያከናውኑት። አንደኛው ይስባሉ፣ ሁለተኛ ይውጣሉ፣ ሶስተኛ ይተነፍሳሉ። እነዚህ ሶስቱም ነገሮች አንዴ ነው የሚያከናውኑት። ይስባሉ፣ እዛ ሲውጡ የአየር ቧንቧቸውን ዘግተው ነው የሚወጡት። ልክ ለመተንፈስ ሲፈልጉ ደግሞ ይከፍቱታል። የዛን ጊዜ ነው ድምፅ የሚሰማው። ስለዚህ ይህም አሳሳቢ ያልሆነ ጉዳይ ነው። ሌላኛው ደግሞ ቅርሻ ነው እና ቅርሻ ደግሞ በጣም የተለመደ ነው። ይህም ከጠቡ በኋላ ወይንም ከመጠን በላይ ሲጠቡ ወይንም ያተኛኘታቸው ጉዳይ ምክንያት ሊሆን ይችላል እና ከጠቡ በኋላ በደንብ ካስገዟቸው ቅርሻ ሊቀንስ ወይም ሊጠፋ ይችላል ማለት ነው። ሌላው ደግሞ ስቅታ ነው። ስቅታም እንደዚሁ ከጠቡ በኋላ የሚከሰት ነው ብዙውን ጊዜ። ይህም የሚሆንበት ምክንያት ጨጓራቸው በምግብ ወይም በወተት ስለሚሞላ ይህን የሞላውን ጨጓራ ከደረታቸው ጡንቻዎች ጋር ስለሚነካካ ስቅታ ይኖራቸዋል ማለት ነው። ይሄም እየቆየ ሲሄድ የሚተዋቸው ጉዳይ ስለሆነ አሳሳቢ አይደለም። ሌላው ደግሞ እንደዚሁ ሆዳቸው ይጮሃል የሚሉ አሳሳቢ እንትኖችን ብዙ ጊዜ እናቶች ሲጠይቁን እንሰማለን እና አንጀታቸው ስራው በጣም ፈጣን ስለሆነ ድምፅ ያሰማል እና ይሄ ሆድ መጮህ ከሌላ ነገር ጋር